ሰላም ሰላም እንዴት ናችሁ? እንግዲህ 2018 ኢንትራንስ ጥያቄ የሁለተኛ ዙር ኢንትራንስ ጥያቄ ነው፣ ማትስ ነው። እና አብረን እንስራ። ጊዜ ላለመፍጀት እሞክራለሁ። እና ምን ይላል? a shopkeeper wants to increase his profit from ብር 3000 to 3600 with what percentage will his profit increase? እንግዲህ በምን ያክል አንድ ሾፕኪፐር ብሩን ትርፉን ከ3000 ወደ 3600 ብር ለማሳደግ ፈለገ እና ወይ ፐርሰንቱ ደግሞ ያክል ነው ያደገው ነው። ስለዚህ መጀመሪያ 3000 ነው። 3000 ምን ያክል ፐርሰንት ነው ማለት ነው? 100%። 100% ነው። ስለዚህ ትርፉ ደግሞ ምን ያክል ነው ያተረፈ? 600 ብር ያተረፈ። 600 ብር ምን ያክል ፐርሰንት ይሆናል? ወይም ደግሞ ኤክስ እንበለው። ስለዚህ አሁን ይሄን ክሪክሮስ እናደርጋለን። 600 ሲባዛ በመቶ እኩል ነው 3000 ኤክስ ይሆናል። ኤክስን ለማስቀረት ለ3000 ስናካፍል ኤክስን ለማስቀረት 3000 እናካፍላለን ማለት ነው። ስለዚህ በዚህ ጠፋ። እነዚህ ጋር ያሉት 20 በዚህ 20 ይጠፋል። 0 በዚህ ስናጥፋት ስለዚህ 60 ሲካፈል ለ3 60 ሲካፈል ለ3 ይሆናል 20 ይመጣል ማለት ነው። ኤክስ እኩል ነው 20%። ስለዚህ 20% አንሰር ምን ይሆናል? ሲ ይሆናል ማለት ነው። እሺ ሁለተኛ ጥያቄ ወደ ሁለተኛ ጥያቄ ስመጣ ደግሞ ሌት ኤፍ ኦፍ ኤክስ ኦቨር ኤክስ ስኩዌር ፕላስ 3 ኤክስ ፕላስ 1 ዜን ኤፍ ኦፍ ፕራይም ኤክስ ኢዝ ኢኳል ቱ አለ ኤ 1 ኦቨር 2 ኤክስ ፕላስ 3 ቢ 1 ማይነስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ፕላስ 3 ኤክስ ፕላስ 1 ሲ ማይነስ ኤክስ ኪዩብ ማይነስ 3 ኤክስ ኤክስ ስኩዌር ፕላስ 3 ኤክስ ፕላስ 1 ዘ ሆል ስኩዌር 3 ኤክስ ስኩዌር ዲ ማለትም 3 ኤክስ ስኩዌር ፕላስ 6 ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 3 ኤክስ ፕላስ 1 ዘ ሆል ስኩዌር። ሶ ይሄንን የምንጠቀመው ኮኤሽንት ሩል አለ እና ኮኤሽንት ሩል አፕላይ እናደርግና መጨረሻ ትንሽ ጊዜ ስለፈጅ ስለሚችል ነው። ኮኤሽንት ሩል መለስ ብላችሁ እዩት። ቢ ይመጣል ማለት ነው። እሺ 63ኛ እንሂድ። ሶስተኛ ጥያቄ ምን ይላል? ኢፍ ዩ ቢ ኤ ቬክተር ዊዝ ኢኒሻል ፖይንትስ 2,1 ዜን ተርሚናል ፖይንት ኢዝ -4,3 ዜን which one of the following is equal to the vector of u? እና ዩ የምትባለው ቬክተር ምን ኢኒሻል ፖይንት ወይ መነሻዋ 2,1 ናት አለ። 2,1 እሺ 2,1 ዜን ተርሚናል ፖይንት ወይ መጨረሻዋ ደግሞ ጫፏ ላይ ምን አለ? ቬክተር ናት ብንል ተርሚናል ፖይንቷ ደግሞ -4,3 ናት ማለት ነው። ስለዚህ እቺ ቬክተር ምን ናት አለ። ስለዚህ እዚህ ጋር ምርጫዎች አሉ። ከዛ በፊት እንስራ። ስለዚህ ከፋይናሉ ማይነስ ኢኒሻል እናደርጋለን። ይሄ ፋይናል ነው፣ ይሄ ኢኒሻል ነው ማለት ነው። ወይም ተርሚናል ይሄንን ኢኒሻል ነው። ስለዚህ ከፋይናሉ ሲቀነስ ኢኒሻሉ ማለት ነው። ስለዚህ -4 -2 3 -1 ይሄ ነው ማለት ነው። ይሆን -4 -2 -6 3 -1 2 ሶ ይሄ ማለት ኢን ዘ አይ ዳይሬክሽን ኢን ዘ ጄ ዳይሬክሽን ሶ ዛት -6 ኢን ዘ አይ ፕላስ 2 ኢን ዘ ጄ ይመጣል ማለት ነው። ስለዚህ እንዲህ አይነት ፎርሙላ ያለው ማን ነው? ቢ ነው ማለት ነው። አንሰር ኢዝ ቢ። እሺ ወደ አራተኛው ጥያቄ ስንሄድ ምን ይላል? which of the following statement is true about the graph of an exponential function f denoted by f of x which is equals to a the power of x for a greater than 1? እንግዲህ ይሄ የተሰጠን ነው። ምን አለ? ያለ it is decreased by on r። ስለዚህ ዲክሪዚንግ እያለ ነው። ዲክሪዚንግ ደግሞ a greater than 1 ስላለ ዲክሪዚንግ አይሆንም ኢንክሪዚንግ ነው የሚሆን ማለት ነው። ስለዚህ ይሄ ወደቀ። እሺ ወደ ቢ ስንሄድ ቢ it has x intercept at the point 1,0 ኤክስ ኢንተርሴፕት የሚባል ነገር በኤክስፖኔንሻል ፋንክሽን ላይ የለም። ስለዚህ ይሄን እንጥለዋለን ማለት ነው። እሺ ዘ ላይን ኦፍ ኤክስ ኢኳልስ 0 ኢዝ ቨርቲካል አሲምፕቶት። ቨርቲካል አሲምፕቶት ሳይሆን ሆሪዞንታል አሲምፕቶት ስላለው ይሄም አይሆንም ማለት ነው።
እሺ ዲ ኢት ሃዝ ዋይ ኢንተርሴፕት አት ዘ ፖይንት 0,1 ይሄ ይሆናል። ምን እንዴት ነው መሰላችሁ? ኤፍ ኦፍ ኤክስ የተሰጠን እንትኑ ኤፍ ኦፍ የተሰጠን ኤፍ ኦፍ ኤክስ which is equals to ኤ ኤክስ ስኩዌር ነው። ኤ ማለት ኤ ኤክስ ነው። ሶ ኤክስ ደግሞ ምን እንደሆነች ኤክስን ዜሮ ስናደርጋት ዋይ ዋይን ይመጣ ማለት ነው። ይሄ ማለት ኤ ዘ ፓወር ኦፍ ዜሮ ዘ ፓወር ኦፍ ዜሮ ማለት ማንኛ ቁጥር ዘ ፓወር ኦፍ ዜሮ ስንት ይሆናል ማለት ነው? አንድ ይሆናል። ስለዚህ ዘ አንሰር ኢዝ ዲ። ፓርት ቱ እንዲቀጥል ከፈለጋችሁ ሰብስክራይብ እና ላይክ አድርጋችሁ አበረታቱኝ። ቴንኪው